መብት አለኝ ጭራሽ መብት አለኝ ያለች የሰራሽውን ጉድ እያወቅሽ ጭራሽ ቆመሽ ለተከራከር የሚያምርሻል ለመሆኑ አይንሽ እንዴት በጨዋት በሽሙ ነው አባ ረፍ እንዴ አባ ይወጣልሃል ታዲያ እንኳን አታደለም ልጆችን ጠልቶ አይሻት አይደለም አሁንም ምንም እንኳን ያጠፋችሁ እኮ አትመስል በለኝ አንቺም ጨከሽ ተረጋጋ በቃ ቁጭ በል በቃ እረ ሰዎች ሰራተኛዋ ሀና ድራማን እንዴት አያችሁት? እንግዲህ ድብልቅልቁ ወጥቷል። ምንም አልተረፈም። ድራማው ድብልቅልቁ ወጥቷል። እንግዲህ ገነት እንዳያችኋት ነው። ያው ከቤት ተባራለች። ክንፈ ከቤት አባሯታል። ክንፈ ኃይለኛ እርምጃን የወሰደባት ከቤቱ አባሮታል። እንግዲህ ልክ እንደገባ ሲያወሩ ሰምቷቸዋል። በገዛ አልጋው ላይ ከጎረምሳ ጋር እንደማገጠችበት ደርሶባቸዋል፣ ሰምቷቸዋል። ልጇ ሲያወራ ባልየው ሰምቷታል። እና በቃ የሌለ ነው ያበደው። እንዴት እንደዚህ ታርጊያለሽ? በገዛ ቤቴ በገዛ ያለጋዬ ላይ ሲል ነበረ። እና በቃ እያሯሯጣት ነበረ። እና መኝታ ቤት ገብታ በሩን ቶሎ ብላ ራሷ ላይ ነው የቆለፈችው። እና ለትንሽ ተርፋለች። እንግዲህ ከዛም በኋላ ሲጨቃጨቁ ነበር ከሀና ጋር ማለት ነው። ሀና ውሸቷን ነው ምናምን አይነት ነገር ስትል ነበር። ብሬን የእናቷን ምክር ሰምታ መጣ። ሀና ውሸቷን ነው ስታጭበረብር ነው ስትል ነበር። እና ሀናን ሲያስጨንቋት ነበር። በቃ የሌለ ብሌን ስታስጨንቃት ነበር። እና እሷ እንግዲህ ማስረጃ አላት እና ለዳጊ ማስረጃ አለኝ ስትለው ነበር። ያው ከሌላ ወንድ ጋር ስትወሰልት የቪዲዮ ማስረጃ አለኝ ብላ እንግዲህ ቪዲዮን አሳይታችኋለች። በቃ ብሌንም በጣም ስታለቅስ ነበር። ይህንን ነገር አልጠበቀችም ከእናቷ። እናቷ ይህንን ነገር በአባቷ ላይ እንደዚህ ታደርጋለች ብላ አታስበም ነበርና በጣም ነው ያዘነችው። በዚህ ነገር በጣም ነው የደበራት እና በጣም ነው የደበራት ከሚባለው በላይ ብቻ ከባድ ሆኖባታል። መጨረሻ ላይ እንግዲህ ያው ራሷ ሀና ብትታረቁ ይሻላል ስትል ሀሳብ ስታቀርብላቸው ነበረ። እና ያው ሰውየው ግን እምቢ ብሏል። ሴትዮዋም ደግሞ እንግዲህ ገነት ምንም ያጠፋች ሰው አይነት ስሜት በላዩ ላይ አይታይም። ያ ነገር ክንፈን በጣም ከሚባለው በላይ አናዶታል፣ አበሳጭቶታል። እና ስታያት በቃ ያጠፋችው አትመስልም፣ የተጸጸተች አትመስልም። ብቻ በጣም ከባድ ነው። እስኪ በቀጣይ ክፍል ምን ሊፈጠር ይችላል? ግምቶቻችሁን፣ ሀሳብ አስተያየቶቻችሁን በኮመንት መስጫ ሳጥን ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይዘነጋ። ባይ